ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል። እኔ የምላችሁ እዚህ ጋር እውነታችን የምጨልፈው በጎማ ነው። ያያችኋት ነው። መጨለፊያ ነገር የለም። የሆነ ማሽን ነገር ይሄ ያለው አሁን ቅርንጫፍ አለ። ለ5 ቀንም አይሆን ኖርማሊ የጉዞ ሂሳብ አለ። ጉዞው የምግብ ምናምን ኢንክሉድ ያደርጋል። የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ጠቅላላ ጉባኤ ሰብሳቢ። ይሄ ከጀርባ የምታዩትን በሙሉ 3 ቀን 5 ቀን ነው የሚፈጀው። እንግዲህ ቀጣይ ዓመት 60ኛ ዓመቱን ይዛል። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ። ወደ መቄዶንያ ያደረግነው በሰንበቴታችን ውስጥ ፍኖተ ሕይወት ተብሎ የሚዘጋጅ መንፈሳዊ ጉዞ አለ። ይህ 9ኛችን ነው። ከዚህ ቀደም 7ኛ ዙራችንን በዚሁ መቄዶንያ መንፈሳዊ ጉዞአችን አድርገን ነበረ። እግዚአብሔር በረዳን መጠን ደግሞ 9ኛውን መንፈሳዊ የአብዮት ጉዞ መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ ያለውን መሪ ቃል እንደ የጉዞአችን ዓላማ አድርገን። ሰላም ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው አለን። እግዚአብሔር ይመስገን። እንግዲህ መቄዶንያ ነው ተገኝቶ ያገኘውና ከየት ነው የመጣው? ስምህን ምን ተወቀስ? እሺ፣ ያው እኛ የመጣ ነው ከቅዱስ አማኑኤል ደብረ ገሊላ እግዚአብሔር ይመስገን ሰንበት ትምህርት ቤት ሲሆን ያው እንግዲህ እንደሚታየው ይሄ የምናየው ህንጻ አለ። ያ ህንጻ ለመደገፍና ባለን አቅም ያለንን ለመርዳት ሲሆን ይሄም ገቢ የሚሆነው ለሰንበት ትምህርት ቤት ሆኖ ያው ሰንበት ትምህርት ቤቱ አስፈላጊውን ነገር ለማህበሩ ያደርጋል ማለት ነው። እና ከሞላ ጎደል ምን ያህል ጊዜ ነው ከተቋቋመ? ይቅርታ አቋረው። እንግዲህ ቀጣይ ዓመት 60ኛ ዓመቱን ይዛል። እንደዛ ነው እንትን የሚለው በጣም ደስ የቆየ ሰንበት ትምህርት ቤታችን። እንደምታዩት ወንድማችን የመጣው ከሰንበት ትምህርት ቤት ነው። እንግዲህ ይህን ህንጻ ለመጨረስ እንግዲህ የበኩላቸውን አስተዋጽኦ እያደረጉ ነው ማለት ነው። እዚህ ጋር የምታዩቸውን አዳዲስ መጽሐፎችን በሽያጭ ላይ እያዋሉ ነው። እነዚህንም በመግዛት ድርሳኖችም አሉ፣ የተለያዩ መጽሐፎች አሉ። እያንዳንዶችን እየሄድን እንጠይቃለን። እንግዲህ መቄዶንያ በጣም በርካታ ሰዎችን እየረዳ የሚገኝ ትልቅ ተቋም ነው። ስለዚህ ይህን አለማገዝ ደግሞ ንፉግነት ነው። እንደዚህ እናንተንም ያበርታልን። በጣም እናመሰግናለን። እየዞርኩኝ እመጣለሁኝ። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል የሚለውን የመጽሐፈ ምሳሌ ምዕራፍ 19 ቁጥር 17ን መነሻ አድርገን ነው ይህንን መንፈሳዊ ጉዞ አዘጋጅተን እያከናወንን ያለ ነው። ሰንበት ትምህርት ቤታችን 9ኛውን ፍኖተ ሕይወት ጉዞ ያዘጋጀው የደብረ ገሊላ አማኑኤል ካቴድራል እግዚአብሔር ምስሌነ ሰንበት ትምህርት ቤት ነው። ይህ ሰንበት ትምህርት ቤት ዘርፈ ብዙ መንፈሳዊ አገልግሎቶች አሉት። ከዚህ ውስጥ መካከል አንዱ የበጎ አድራጎት አገልግሎቶች ያከናውናል። ከነዛ ከጉዞ ክፍሉ ጋር ተባብሮ በመቄዶንያ 9ኛ ዙርን ድጋሚ እየተከናወነ ያለውን የህንፃ ስራ ትልቅ የጽድቅ ስራ ለማበረታታት ለማገዝ የራሳችን አስተዋጽኦ ትልቅ ነው ብለን በማመን ይህንን ጉዞ 7ኛውን ብናከናውንም 9ኛውን ፍኖተ ሕይወትንም ድጋሚ እንድናከናውን ምክንያት የሆነን አሁን ተጀምሮ ያለውን ትልቅ ስራ ከግብ እንዲደርስ በማሰብ ነው። ስለዚህ የእያንዳንዳችን ድምር ውጤት ብዙ ዋጋ ስላለው የእያንዳንዳችን ጥቂት ብለን ማንንቀው ነገር ሲደመር ብዙ ዋጋ ስላለው ሁላችሁም ሰንበት ትምህርት ቤቶች እንደዚህ በህብረት ዛሬ ከኛ ጋር ጎን ለጎን ጎፋ የመካነ ሕያዋን ጎፋ ቅዱስ ገብርኤል ሰንበት ቤቶችም እንደኛው ተገኝተዋል። ስለዚህ እንደኛ መሰል የሆናችሁ ሰንበት ትምህርት ቤቶችም በዚህ አይነት መሰል የጽድቅ ስራ በየቦታው እንደምታከናውኑ እናውቃለን። ነገር ግን በዚህም ቦታ ተገኝታችሁ የተጀመረውን ህንፃ ስራ የተጀመረውን አረጋውያንን የማልበስ የማጠጣት የመንከባከብን አገልግሎት መልካም የጽድቅ ስራ የዚህ አካል ተሳታፊ ሆናችሁ በህብረት በመሰብሰብ በአገልግሎት ክፍላችሁ እንዲሁ ደግሞ እንደ ሰንበት ትምህርት ቤትም እንደ ማህበርም በተቋም እየመጣችሁ የዚህ በጎ ተግባር አንዱ አካል ለመሆን በደንብ እንድንተጋ አደራ እንላለን። በመቄዶንያ ስትመጡ ከእናንተ የመጀመሪያ መቄዶንያ ተቋም ውስጥ ያሉ አረጋውያንና የአእምሮ ህመምተኞች የሚጠብቁት መጀመሪያ እናንተ እናታችሁን ነው። እኛ መተን እንድንጎበኛቸው፣ ፍቅር እንድንሰጣቸው፣ ሰላም እንድንላቸው፣ ከነርሱ ጋር ጊዜ እንድናሳልፍ ነው። በዛ ጎን ለጎን ደግሞ ሰው 2 ልብስ ያለው አንዱን ይስጥ እንደሚለው ቅዱስ መጽሐፍ ከቤታችን ያሉትን አልባሳት ለወንድሞቻችን አስበን እንዲሁም ደግሞ ያው እኛ ንጽህናችንን በሳምንት 2 3 አንዴ እያልን እንደምንጠብቀው እዚህም ንጽህና መጠበቂያ ያስፈልጋቸዋልና የንጽህና መጠበቂያ ሳሙና፣ ኦሞ የመሳሰሉትን የንጽህና መጠበቂያ እንዲሁም ደግሞ በህመም ምክንያት ዳይፐር የሚጠቀሙ የመሳሰሉ ስላሉ የተለያዩ አዋቂ ዳይፐሮችን እንዲሁም ደግሞ ሰው
የነፍስም የስጋም ነው። ስለዚህ ስጋውን መመገብ አለበት። ለምግብ ደግሞ የሚሆን በየአቅማችሁ ፓስታ ዱቄቱን፣ እህሉን እንዲሁም ደግሞ መኮሮኒ የመሳሰሉትን የማይበላሹ እቃዎችን የሚቆዩትንም ተባብረን በጋራ አንዳንድ እያልን ብንደምረው ብዙ ሰው ስለሚመገብ በዛ መልኩም ለማድረግ እንጣር። ስንመጣ እነዚህን ነገር እንኳን አስተዋጽኦ ለማድረግ ለመጀመሪያው መነሻ እንኳን አቅም ባይኖረን እሱን ሳታስቡ መታችሁ ብቻ ጎብኙ፣ እዩ። ያንን የኛ አስተዋጽኦ እዚህ የምታዩዋቸው ብዙ አገልጋዮች፣ ብዙ በጎ ፈቃደኞች ራሳቸውን ለመቄዶንያ ሰጥተዋል። እኛ ራሳችን መስጠት እንኳን ባንችል ግፋ ቢል ቤታችን ካለው ከስራችን ከምናገኘው ጥቂቷን ነገር እያወጣን ለነዚህ እናት አባቶቻችን እህት ወንድሞቻችን በማድረግ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረስ ደግሞ አልብሳችሁኛል፣ ታምሜም ጠይቃችሁኛል ብሎ ጌታችን በዳግም ምጽአት የሚጠይቀውን የጽድቅን ጥያቄ እንዲህ የምንፈጽምበት የጽድቅ ምክንያት ስለሆኑን እያመሰገንን የበልጥ ልንተጋ ይገባል። እንግዲህ ይህንን ቻናል የምትከታተሉ በሙሉ አሁን ቅድም ያያችኋቸው እዛ ጋ ድንኳን ጥለው ማለት ነው ከተለያየ ሰንበት ትምህርት ቤት መጥተው ይህን የተጀመረውን ህንፃ ደግሞ የሚያጠናቅቁበት መርሃ ግብር አዘጋጅተው እየሰሩ ይገኛሉ። ስለዚህ ወደ ባዮጋዝ ነው የምንሄደው። ባዮጋዝ ያለውን ደግሞ ድባብ አሳያችኋለሁ ማለት ነው። እናንተ ብቻ እንግዲህ ቻናሉ አዲስ ከሆናችሁ ለመላው ኦርቶዶክስ እምነት ተከታዮች ይደርስ ዘንድ ደግሞ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ጀምሩት። ጉዞ ወደ ባዮጋዝ ናችሁ አይደል? እናንተም ኪችን ባዮጋዝ ነው የምንለው እኛ። ባዮጋዝ ይሄ ሙሉ የምታዩት የሚመግበው እዚህ ጋር ነው። ቀጣይ ደግሞ እዛኛው ክፍል ደግሞ በቃ ባዮጋዝ ነው እንትኑ የሚሰሩበት ባዮጋዝ ነው። እቺ ፊት ለፊት የምታዩት ወፍጮ ቤታችን ናት። እዚሁ ነው የምናስፈጨው፣ እዚሁ ነው የምንሰራው ማለት ነው። ጥሬው ነው የሚመጣው። በርበሬም በለው ምንም ሽሮም በለው እዚህ ጋር ነው የሚፈጨው። ባዮጋዛችን እዚህ ጋር ነው። የሌሎች ደግሞ ስኳርና ግፊት ያለባቸው ለብቻቸው ደግሞ የሚሰራበት ክፍል አለ። አሁን በዚህ በአጠቃላይ በዚህ መርጃ ማዕከል ውስጥ ያሉት ምን ያህል ሰዎች ናቸው? አሁን ክልልን ጨምሮ ነው 8000 በላይ የሚሆኑት ክልልን ጨምሮ ነው። 46 ቅርንጫፎች አሉ። 46ቱም ቅርንጫፍ 200 300 እንደዚህ 100 ምናምን ትንሽ ማለት ነው እንዳለ እንደ ሰው የሚኖሩ ሰዎች አሉ። ግን በዋናነት ግን ሴንተርድ ሆኖ እንትን ያለው እዚህ ነው። በጣም በርካታ ሰው ያለው ማለት ነው። በጣም በርካታ ሰው ዳይፐር ተጠቃሚም አብዛኛው እንደዚሁ አይምሮ ማንም አረጋን የምታገኙ ጧሪ ቀባሪ የሌለው እዚህ ነው። እና ስለዚህ እኔ አሁን በቁጥር አላውቅም። በቁጥር ማቃቸው የአይምሮ ማኖች ነው። ለምን ከነሱ ጋር እኔ ስለምሰራ መድረክ ክፍል የምሰራው ነው። አዲስ አይደለም። አይ 4 ቅርንጫፍ ነው አዲስ አበባ ውስጥ ያለው። እዚህ ፖሊስ ጣቢያው ጋር ቁጥር 4 አለ። ቀጥሎ ደግሞ ሌላ ቦታ አለ። ሰላም ዩቲዩብ እንግዲህ አሁን የምገኘው ደግሞ መቄዶንያ ውስጥ የሚገኘው ባዮጋዝ ክፍል ነው። ይሄ ባዮጋዝ ክፍል እንግዲህ በርካታ ሰዎችን የአይምሮ ማኖችን፣ አረጋኖችን እንደዚሁም ዳይፐር ራሳቸውን ትረው መጽዳት የማይችሉትን የሚመገቡበት ዋናው ባዮጋዝ ክፍል ይሄ ነው። እንደምታዩት በርካታ ምጣዶችና ጎላዎች ይታዩኛል። ስለዚህ በጣም እኔ አንድ ነገር የምነግራችሁ ነገር በጣም የሚያቃጥለው ይሄንን ሁሉ ሰው ጠዋት ማታ ቀን ምግብ መግቦ ማሳደር መዋል ማለት በጣም ትልቅ እንደው ከፈጣሪ እንትን የሚያሰኝ ነገር ነው። አሁን የምታዩቸው ደግሞ ወጣቶች በየተለያየ ሰንበት ትምህርት ቤት መጥተው አሁን ቅድም ላይ ያያችሁት አዳራሽ ላይ የቀጥታ ስርጭት ሰይፉ ጋር እየተካሄደ ይገኛል እና ስለዚህ ዛሬ ከመቄዶንያ ከዛ አያት መድኃኒዓለም ፊት ለፊት ከሚገኘው ነውና የሚደረገው። ስለዚህ ያንን ነገር ለመደገፍ እዚህ ጋር እየሰሩ ይገኛሉ ማለት ነው። እንደምታዩት በጣም በርካታ በርሜል፣ በጣም በርካታ ጎላ፣ በጣም በርካታ ምጣዶች፣ እንጀራዎች ተጋግረው ይታዩኛል። ማታ ሁላ ነው ሲሰሩ ያደሩት። የተወሰነ ላሳያችሁና አንድ ሁለት ሰዎችን ኢንተርቪው አድርገን ከራሳቸው አንደበት ደግሞ አሰማችኋለሁ ማለት ነው። ይታያችኋል። ተመልከቱ። ይሄ ሁሉ በርሜል ሊጥ ነው። ይሄ ሁሉ ሊጥ ነው ለዚህ ሁሉ ሰው ማለት ነው። ሁሉ ጊዜ ቀን በቀን የሚደረግ ነገር ነው ይሄ። እዚህ ጋር የምታዩቸው ደግሞ የኛዎች ናቸው፣ የኛ ልጆች ናቸው። እዚህ ጋር የምታዩቸው ደግሞ አሁን 7000 አሁን ወደ 8500 አድገናል። እያንዳንዱን እንትን እንግዲህ ያሳያቸዋለሁ ብዬ ነበር የመጣሁት። እዚህ ጋር የምታዩት ጎላ ይታያቸዋል አይደለ? ፕሮግራም የምታስኬዱ የተለያየ ድግስ፣ ሙት ዓመት፣ ኒካ፣ ቀለበት፣ ሰደቃ የምታስኬዱ በሙሉ እዚህ ነው የሚሰራው ማለት ነው። እዚህ ጋር የምታዩትን በጣም ነው እኔ ራሱ አሁን ይሄን እየቀረስኩላችሁ ያለሁት በጣም ኃይለኛ ሙቀት ነው ያለው። ተቃጥለው ነው እህቶቻችን ያሉት እና ቢዘምንላቸውና ትንሽ ደግሞ ከዚህ ከሰዓቱ ቢወጡ መልካም ነው ብዬ አስባለሁ። እንደምታዩት እዛ ጋር ክፍል ያያችሁት ለብቻቸው አሁን ዛሬ ቀጥታ ስርጭት ለሚተላለፈው ከተለያየ ሰንበት ትምህርት የተሰባስበው የመጡት ይህንን ህንፃ ከግብ ለማድረስ ርብርብ ለሚያደርጉት የሚሰራ ምግብ ነው። እዛኛ የምታዩት ደግሞ እዚህ ጋር ደግሞ የምታዩት ደግሞ እዚሁ
ሁሉ ጊዜ የሚጦሩት ማለት ነው ለአረጋኖችና ለምሁራኖች የተዘጋጀ ምግብ ነው። እዚህ በጣም ጠንካራ እህቶች ናቸው ያሉት። እንደምታዩቸው ሁሎችም በጎ ፈቃደኛ ናቸው። ያን ያህል ደሞዝ የሚከፈላቸው አይደሉም እና እነዚህን ደግሞ ማገዝ የምትችሉ ካላችሁ መርዳት የምትችላላችሁ እያንዳንዱ ለምሳሌ ከጎመን ሊሆን ይችላል፣ ሽንኩርት ሊሆን ይችላል፣ ቃሪያ ሊሆን ይችላል፣ በርበሬ፣ ስኳር ሊሆን ይችላል። እንደምታዩት ሁሉንም ጥሬ ዕቃ ካመጣችሁት በኋላ እዚህ ነው ማለት ነው የሚፈጨው። ወፍጮ እዚህ አለን። በርበሬም፣ ሽሮም፣ ዱቄትም የተለያዩ ነገሮች የሚፈጩት እዚህ ነው። ቀን በቀን ይሄ የሚደረግ ነገር ነው። አሁን ለአንድ ጊዜ ብቻ አይደለም፣ በቀን 3 ጊዜ ነው ምግብ የምንመገበው። 3 ጊዜ ምግብ አብስለው ነውና ከዚህ ባለፈ ደግሞ ባዮጋዝ የሚባል ሌላ ስኳር ግፊት ታማሚ የሚጠቀሙ ሰዎች አሉ። ለነሱ ደግሞ የሚዘጋጅበት ክፍል አለ። እዛ ክፍል ደግሞ ውጪ አሳያችኋለሁ። እነሱ አልጫ እና አንዱ በርበሬ ያልበዛበት ጨው ያልበዛበት ምግብ ስለሚመገቡ ነው ማለት ነው። አሁን እንግዲህ እንደምታዩት የኛዎች ናቸው እነዛ። አሁን በዋናነት የመጣሁበትን ማሳያችሁ ደግሞ ከተለያየ ሰንበት ትምህርት ቤት የመጡ አሉ። አሁን ወጥ ለማስቀዳት ሰልፍ እያስያዙ ነው ማለት ነው። እያንዳንዱ ክፍል ተንከባካቢዎች ናቸው ወጥ እያስቀዱ። ይኸው ወጡ በስሏል እንደምታዩት። ተመልከቱት። ባረኪ ትባላለች። የዚህ ቤት ገበዝ ናት። ገበዟ እሷ ነች። ይሄ የምታዩት በሙሉ ጎላ ጠዋት ማታ ተቃጥለው ወጦቻችን ያሉት ነው። ዘመናዊ ቢሆንላቸው ከዚህ የተሻለ ቢሆንላቸው ብዙዎቹ ማገዝ እንችላለን ማለት ነው። እኔ ራሱ ለመቅረጽ በጣም ነው ይከብዳል። ተመልከቱት። ይሄ ሁሉ ሊሞላ ነው። እያንዳንዱ ተንከባካቢዎቻቸው እዚህ ደጅ ላይ ቆመዋል። እነሱን ኢንተርቪው አደርጋቸዋለሁ ፈቃደኛ የሆኑትን። በርቱ፣ አይዟችሁ። በስመ አብ ሁለት አይነት ምግብ ነው የተሰራው ማለት ነው። ፈጀ አይዞህ ይናባት አይዞህ ይኸው ካርቶን ነበረኩ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ የእግዚአብሔር ቤተሰቦች። እንግዲህ ዛሬ በደብረ ገሊላ እግዚአብሔር ምስሌነ ሰንበት ትምህርት ቤት 9ኛው ዙር የፍኖተ ሕይወት ጉዟችንን እያካሄድን እንገኛለን። ይህ ጉዞ በተከታታይ የተለያዩ አድባራትና ገዳማት ላይ እስከ 8ኛ ዙር ሲካሄድ ነበረ። 7ኛውን ዙርም መቅዶኒያ የበጎ አድራጎት ተቋም ላይ አካሄደን ነበረ። አሁንም ወቅቱ መቅዶኒያ የበጎ አድራጎት ተቋም ብዙ ነገር የሚያስፈልገው ተቋም ስለሆነ ትኩረታችንን ወደዚህ በማድረግ ህብረተሰቡ መቅዶኒያ ላይ እየተሰራ ያለውን ነገር እንዲያውቅ የበኩላችንን ድርሻ እንደ አንድ የኦርቶዶክስ ተዋሕዶ አማኝና እንደ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት እንደዚህ በሚያስምል መልኩ ስራዎችን እየሰራን ምእመኑ መጥቶ እንዲጎበኝ እያደረግን ነው። እግዚአብሔር ቢፈቅድ አሁን ስራዎችን አገባደን ምሳልና በላይ እየሄድን ነው። እናንተም ከዚህ በኋላ በደብረ ገሊላ እግዚአብሔር ምስሌነ ኦፊሻል ዩቲዩብ የተለያዩ ድረገጾች አሉ። እነዛ ላይ እየተቀላቀላችሁ ጉዞ በሚኖርበት ሰዓት አብረን እየሄድን ገዳማዎቻችንን በተለያዩ አድባራት የሚኖሩ አባቶቻችንን እየሄድን እንጠይቃለን። ገዳማቶቻችንን እናበረታታለን። ንዋየ ቅዱሳትን ይዘን እየሄድን አይዞን አለን እንላለን። ስላዳመጣችሁኝ አመሰግናለሁ። እኔ የምላችሁ እዚህ ጋር እውነታችን የምጨለፈው በጎማ ነው። ያያችኋት ነው። መጨለፊያ ነገር የለም፣ የሆነ ማሽን ነገር። ኧረ እባካችሁ ይሄንን እንኳን ማገዝ የምትችሉ ካላችሁ እንደው በእናታችሁ ሳፖርት ብታደርጉን። እዩትማ ከመቃጠሉ አሁን ስትሰራ ቆይታ ደግሞ በጎማ ነው እንትን እያለች ያለችው እየቀዳች ያለችው። የምትመለከቱት እንግዲህ በየተለያየ አይነት የተሰራው እንግዲህ በእነዚህ ቅድም ባያችኋቸው እህቶቻችን ነው። በጣም ነው የሚያቃጥለው ግቢው ባዮጋዙ ማለት ነው። በጣም ነው የሚሞቀው። እንደው እባካችሁ ዘመን ያድርጉላችሁ። አሁን ዛሬ ፕሮግራም ስላለ እዚሁ የግቢው ማለት ነው አይደለ? እዚሁ ለግቢው ነው። እዛ ጋር ያያችሁት ደግሞ የፍኖተ ሕይወት እንትን ነው። ማህበርተኞች አሉ፣ የሰንበት ትምህርት ማህበርተኞች። እንደምታዩት እንግዲህ እያንዳንዱ በየክፍላቸው ይሄ የተለያየ ክፍል ነው የሚሄድ ነው። በየክፍላቸው ይዘው ሊሄዱ የተዘጋጀ ነው ማለት ነው። ሰላሚቱ ወጣን ከሰዓት ውስጥ ወጣናል። አሁን እዚህ ከኋላ የምታዩአቸው በዚህ ጋር ተሰልፈው የምታዩአቸው በሙሉ ምግብ ለየተለያዩ ክፍል ተንከባካቢዎች ናቸው ለማድረስ። ይኸው እንደምታዩት ደግሞ እነዚህ ለዛሬው ዋናው ፕሮግራም የመጡ ወንድም እህቶቻችን ናቸው እና እንግዲህ አይዞህ የኔ አባት አይዞህ ፈጀን አንደኛ አይ አብሽር በርቱ አይዟችሁ ይት አሁን እነዚህ ያሳዩአችሁ ናቸው። እዚህ ጋር ደግሞ የምታያችሁ የኛ የግቢ ልጆች ናቸው። እያንዳንዱ ተንከባካቢዎች ጋውን ተሰጥቶላቸዋል። ቅድም ጋርመንት ያያያችሁ ጋውን ማለት ነው።
ስለዚህ በሰልፍ ይወጣላችኋል ማለት ነው። ቅድሚያ የሚሰጥ አለ እንዳለ ላበላቡኛል። ውስጡ እሳት ነው እሳት። ቅድሚያ የሚወጣላችሁ አለ። ቅድሚያ የሚወጣው የክሊኒክ ይመስለኛል። ከዛ ደግሞ እያለ በየተራ ይወጣል። አንድ ጊዜ እዚች ጋር ይሄው እንደምታዩት ቅድም መስኮት ነገር አይታችኋት ከሆነ ከዛ ምግብ እየወጣ እያንዳንዱ ክፍል ያደርሳሉ ማለት ነው። በርካታ ሰው ነው ያለው። በርካታ እዩት። ይሄ ሁሉ ተንከባካቢ እንግዲህ እንደምታዩት በጎ ፈቃደኛ ነው። ለዚህ ህንፃ ደግሞ ገቢ ማሰባሰቢያ ዛሬ የመጡትን አይታችኋል። አሁን ደግሞ እንግዲህ በየክፍሉ ይሄ ሌላ ባዮጋዝ አለ። 2 ቁጥር ሌላ የሚሰራበት ክፍል ይሄ ዋናው ነው። 4 ቁጥርም የራሱ ባዮጋዝ አለው። እያንዳንዱ ሰው ከዚህ ነው ማለት ነው እንትን የሚለው። ይሄ የምታዩት እንጨት አንድ ወር ቢቆይ ነው እንጃ ከበዛ 1 ቆር ቢቆይ ነው እልም ነው የሚለው። ስለዚህ አሁን ወደ ዋናው ፕሮግራም እንሂድ። ይሄን ይመስል ነበር ባዮጋዝ ያለው ፕሮግራም። ያቸው እንደምትፈራቸው ይሄ የምታዩት ይመስላል ማለት ነው። እንደምታዩት እንግዲህ ይሄ ደግሞ ወፍጮ ቤታችን ነው። ወንድማችን እንግዲህ ለነገ ስራ ዝግጁ እያደረገው ነው ማለት ነው ወፍጮውን። እንደምታዩት 2 ወፍጮ አለ። እያንዳንዱ ሽሮ፣ በርበሬ፣ ጤፍ፣ የተለያዩ የእህል ዘሮች፣ ጥራጥሬዎች በሙሉ እዚህ ነው የሚፈጩት እያንዳንዳቸው ማለት ነው። ስለዚህ 46ቱም ቅርንጫፍ ከዚህ ተፈጭቶ ዱቄቱ ይላክላችኋል። በየትኛውም መንገድም እዚህ ያሉትም አረጋኖችም የሚመገቡት ከዚህ ነው። በጣም በሙያው አንቱታን ያተረፉ ብዙ ባለሙያዎች አሉ ማለት ነው በወፍጮ ስራ ማለት ነው በመፍጨት እንትን በማለት። ስለዚህ ከነሱ ጋር ደግሞ 1-2 ሰው ኢንተርቪው አድርግላችሁና ስለዚህ ቦታ የሚነግሯችሁ ብዙዎች አሉ። የምታዩት ጤፍ ነው። ይሄ እንግዲህ ስንት ወር ይቆያል? ስንት ወር ይቆያል? በግምት እንደው ስትገምተው ስንት ወር ይቆያል? ኧረ ማርያም በል ኧረ እኔ አላውቅም። ወር እንደው ምናልባት የቆየ ነው። ኧረ እባክህ ጋይስ 10 ቀን ብቻ ነው የሚቆየው እያሉ ነው። ይሄ ይታያቸው የተደረደረው በሙሉ ይሄ እንደ መጋዘን ማለት ነው። 10 ቀን ነው የሚመገቡት እቺ ዱቄት። 46ቱም ቅርንጫፍ ከዚህ ነው የሚወጣው አይደለ? 46ቱም ቅርንጫፍ ለግቢው ብቻ ነው ይሄ ለ10 ቀን ሰምታችኋል። ስለዚህ እነሱን ኢንተርቪው እናደርጋቸው። የምንሰራው በርበሬ፣ ሽሮ፣ እንጀራ እህል ጥቅል እዚህ በሙሉ ላይ ማለት ሁሉን ነገር። ስለዚህ ይሄ ያለው አሁን ቅርንጫፍ ታለ ለ5 ቀንም አይሆን፣ ግን ይሄ ለግቢው ብቻ 10 ቀን ነው ቢቆይ። አሁን ይሄ 160 ኩንታል ምናምን ይሆናል። ለ10 ቀን ነው የሚሆነው። ስለዚህ ይሄ አሁን ሁሉም ቅርንጫፍ የሚጫን ከሆነ ግን ያው እስከ 300 ድረስ በሳምንት እንጠየቃለን። እንዴት ነው የምታገኙት ጥሬውን? እንግዲህ ያው ያመጡልናል። ያው እየተገዛ ይመጣል። እኛ እንፈጫለን፣ ዱቄት እናስረክባለን። ያለውን ሁሉ ነገር ይሄን ነው በለት እንታዘዝ። የምንታዘዘውን ሁሉ እኛ እንፈጥማለን። መኮረኒ አለ፣ ፓስታ አለ፣ ያለውን ሁሉ ነገር ሊያውም በሱ እየተረዳዳ ማለት ነው። ይሄ ለ10 ቀን የሚሆነው ማለት ነው። ያው ተዳቦ ጀምሮ ማለት ዳቦዎችም ጠዋት ቁርሶች ስለሚረዳዱን ያው ለ10 ቀን ይሆነናል ማለት ነው። ግን ይሄ ተለለ 5 ቀን ማይዘን በጣም ብዙ ህዝብ አለ። በጣም በርካታ ህዝብ ስላለን አሁን ይሄን ሁሉ እኛ አሁን ትንፈጭ 60-70 ኩንታል እንፈጫለን በቀን። ግን ዱቄቱ አይገኝም። በጣም ይጠቀሙታል። ስለዚህ አመሰግናለሁ። ጨርሻለሁ። እንግዲህ ወንድማችን እንዳላችሁ ነው። በጣም በርካታ ፍጆታ ነው ያለው እዚች መጋዘን ውስጥ። እንግዲህ በቀን ከ70 ከ80 ኩንታል በላይ እንፈጫለን አለ። ግን በ3 ቀን በ5 ቀን አይገኝም አይደለ? በ3 ቀን በ5 ቀን ያልቃል። ለውም ቅርንጫፍን ሳይጨምር 46ቱን ቅርንጫፍ ሳይጨምር ማለት 46ቱ ቅርንጫፍ ከተጨመረ ደግሞ በጣም በርካታ ነው የምናወጣው እያለ ነው። ስለዚህ ደግሞ ትንሽ እየደገሙን ያሉት ሸገር ዳቦ እንደውም አጃ ምናምን የሚባሉት ደግሞ ከተለያየ ስለሚገዙ ሩዝ ምናምን ከተለያየ ቦታ ስለሚገዙ እነሱ ትንሽ እየደገሙን ነው እንጂ ከዛ በላይ ወጪ አለብን እያለ ነው ወንድማችን። ስለዚህ በዚህ ስራ ላይ የተሰማራችሁ መጋዘን ያላችሁ እንደዚሁም ጥራጥሬ ምናምን ንግድ ፍቃድ ጥራጥሬ ምናምን ንግድ ላይ የተሰማራችሁ በሙሉ
ለምን አንድ ኩንታል አትረዱም? አንድ ኩንታል ብትረዱ እኮ የሆነች አንድ ክፍል ትመገባላችሁ ማለት ነው። ለመቄዶንያ ደግሞ ትልቅ እርዳታ ነው። ይሄ ከጀርባ የምታዩትን በሙሉ 3 ቀን 5 ቀን ነው የሚፈጀው። ከዛ በላይ አሁን ብትመጣ ከ3 ቀን በኋላ አታገኘውም እያሉኝ ነው። ስለዚህ ሁላችሁም እንደዚህ አይነት ወጪ ያለበት ድርጅት ነው። ከዛ ባለፈ ትልቅ ህንጻ እየገነባ ነው። አሁንም እንደውም ዛሬ የተገናኘው በሱ ምክንያት ነው። ይህ ህንጻ ከህንጻው ጀርባ ደግሞ ያለውን ወጪ ተመልከቱልኝ። ጉድ እኮ ነው። ይህን ያህል ህንጻ እየገነባ ይህን ያህል ወጪ ደግሞ እያወጣ ያለ ትልቅ ድርጅት ኢትዮጵያ ውስጥ አይደለም አፍሪካ ውስጥ ዓለም ላይ ያለ እኔ አላቅም። ኢንተርኔት ላይ አይቻለሁኝ። ዓለም ላይ አላቅም እኔ እንደዚህ አይነት ድርጅት ማለት ነው። ስለዚህ የውጭ እርዳታ የሌለው ምንም ፈንድ የሌለው መቄዶንያ የበጎ አድራጎት ማህበር ለምን አታግዙትም? ለምን መጣችሁ አትጎበኙም? ለምን የበኩላችሁን አስተዋጽኦ አታደርጉም እላለሁኝ። ሰላም ቤተሰብ፣ እንግዲህ አሁን ወፍጮ ቤት ገብተን የጠየቅነውን ሰምታችኋል። 70-60 ኩንታል በ3 ቀን ነው የሚያልቀው እያሉ ነው ጤፍ። ስለዚህ ሁላችሁም የዛ አካል መሆን አለባችሁ ማለት ነው። እዚህ ደግሞ ሌላ ፕሮግራም አለ፣ እሱን ላሳያችሁ። ስሜ ግሩም ብርሃን ይባላል። በንስሐ ስሜ ወልደ ሚካኤል። እየሰራን ያለ ነው በእግዚአብሔር ምስሌነ ሰንበት ትምህርት ቤት አማኑኤል ካቴድራል። ለሁለተኛ ጊዜ ነው እዚህ ስንመጣ። ሰንበት ትምህርት ቤታችን በብዙ መልኩ በጎ አድራጎቶችን ያደርጋል። ለምሳሌ እዚህ ስንመጣ በቁሳቁስ፣ በአልባሳት፣ በተለያዩ ነገሮች መቄዶንያን እየደገፍን እንገናኛለን። እንዲሁም በገንዘብ መርዳት ለሚችሉ ሰዎች የቴሌግራም ሊንክ አስቀምጠን እንዲረዱና ቀጥታ ወደዚህ ገቢ እንዲያደርጉ እያደረግን እንገኛለን። የመንፈሳዊ ጉዞ ነው። በደብራችን አማካኝነት ነው የመጣ ነው። ማለት ኖርማሊ የጉዞ ሂሳብ አለ። ጉዞ የምግብ ምናምን ኢንክሉድ ያደርጋል። ግን ከዛ በዘለለ ደግሞ ሰዎች እዚች ጋር መጥተው ከበሉም በኋላ ራሳቸውን ቺል የሚያደርጉበት ማለት የሚያዝናኑበት የተወሰነ ስናክ ነገር ስለሚያስፈልጋቸው በተመጣጣኝ ዋጋ
ደስ እያላቸው ሰዎች እንደ የተረጅነትን ስሜት ሳይሰማቸው እየገዙ ነፃ ሆነው እንዲጠቀሙ በተመጣጣኝ ዋጋ እየሸጥንላቸው ይጠቀማሉ። ፍኖተ ሕይወት እንግዲህ መንፈሳዊ የጉዞ ማህበር ነው። የተወሰኑትን ጥያቄ ኢንተርቪው አድርገናቸዋል። በጣም ለበርካታ ጊዜ ሲሰሩ የነበሩ ናቸው። ወደ 60 ዓመት ሆኖታል ብሎኛል አንደኛው ምዕመን ማለት ነው። በጣም ደስ የሚል ነው፣ ይበል የሚያሰኝ ነው። ተመልሼ መጥቻለሁኝ። ውስጥ ደግሞ አዳራሹን ያለውን እነግራችኋለሁ ማለት ነው። አብራችሁ ቆዩ። እንግዲህ ደግሞ ከፊት ለፊቴ ሌላ ማህበር ደግሞ ይታኛል። እነዛን ደግሞ ኢንተርቪው አድርጋቸው ትንሽ ማህበራቸው ልጠይቃቸው። ዛሬ እንዳለ ግቢውን ነው 33000 ካሬ ላይ ያረፈ ግቢ ነው። እሱ ነው የምንዞረው ማለት ነው። እዚህ ጋር ሞልቶ እንዳልኳችሁ ሁለተኛ ፎቅ ላይ ያሉ እዚህ ጋር ያሉትን ደግሞ ትንሽ ኢንተርቪው እናደርጋቸው ፈቃደኛ የሆኑ ሰዎች ካሉ ማለት ነው። ስሜ ሞገስ ኃይሉ እባላለሁኝ። የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ጠቅላላ ጉባኤ ሰብሳቢ። እንግዲህ ዛሬ እንደተለመደ ሁሌ ኒቆዲሞስ ጉዞ እናደርጋለንና ትልቅ ጉዞ ትምህርታዊ ጉዞ ነው። በተለይ የተልእኮ ተማሪዎቻችን የሚሳተፉበት ትልቅ ጉባኤ ነውና ዛሬ ደግሞ እንግዲህ እግዚአብሔር ፈቅዶ ወደ መቄዶንያ ማዕከል ነው የመጣ ነው። የስድስተኛ ዓመታችን ነው። ስለዚህ እንግዲህ ሁለት ነገር ነው ያሰብነው ዛሬ። አንደኛ ማዕከሉን መጎብኘት ማየት፣ በተቻለ መጠን ደግሞ እንግዲህ ሰው ያየውን ነገር የሰማውን ነገር ብቻ ሳይሆን ያየውን ነገር ደግሞ በተግባር እንዲያውን ያለውን ነገር በደንብ ጎብኝቶ አይቶ ማዕከሉን ለመርዳትና ለማገዝ ያሰበ ጉባኤ ነው። በተጨማሪ ደግሞ የስጋ የነፍስ ትምህርት ደግሞ የሚሰጥበት ጉባኤ ትልቅ ጉባኤ ነው ማለት ነው። ከዚህ በተጨማሪ እንግዲህ ቅድም እንዳልኩት እኛ የመጣ ነው ከጎፋ መካነ ሕያዋን ቅዱስ ገብርኤል ሰንበት ትምህርት ቤት ነው። እንግዲህ በአዲስ አበባ ማዕከል በጣም ብዙ ሰንበት ትምህርት ቤቶች አሉ። እንግዲህ እነዛም ሰንበት ትምህርት ቤቶች በዚህ ደረጃ ከሰሩና ከተንቀሳቀሱ ይህንን ማዕከል በተቻለ ደረጃ መርዳት ይቻላል ብዬ አምናለሁኝ። ስለዚህ የጎፋ መካነ ሕያዋን ቅዱስ ገብርኤል ሰንበት ትምህርት ቤትን ፍኖት ተከትለው ሌሎችም ሰንበት ትምህርት ቤቶች ተመሳሳይ ስራ ይሰራሉ ብለን ተስፋ እናደርጋለን። በተለይ መካነ ሕያዋን ቅዱስ ገብርኤል የሚለው ሚዲያችን ላይ በሰፊው የተልእኮ ትምህርት ስለምንሰጠው አገልግሎት በሰፊው ይገኛልና ያንን ሰብስክራይብ እያደረጉ ከዚሁ ጉባኤ ከዚሁ ሱታፌ እንዲሳተፉ የሚል መልእክት አለኝ። እንዳጠቃላይ ግን ሰንበት ትምህርት ቤቶች በዚሁ መልክ በዚሁ ደረጃ ተዘጋጅተው ትልልቅ ጉባኤ እየሰሩ እንግዲህ ማዕከሉንም እዚህም ያሉት ሰዎችንም መርዳት ይችላሉ ብዬ አስባለሁኝ። ይህንን ከተደረገ በጣም ትልቅ ሀገራዊ ግዴታችን እየተወጣን እንደሆነ ይሰማኛል። አመሰግናለሁ። እንግዲህ እስካሁን ድረስ ሰው እየገባ ነው ማለት ነው። ይህንን በጎ ዓላማ እየተቀላቀለ ይገኛል። እንደምታዩት ነው። በጣም ደስ የሚል እንትን ነው። እስኪ ለማንኛውም ያንዳንዱን ነገር ደግሞ ውጭ ላይ ያለውን ድባብ ደግሞ ገወጥቼ ላሳያችሁ። አብራችሁን ሁኑ። አዲሱ እና እዩት። ቅድም ማስታወቂያ ስንለጥፍ ይቅርታ፣ ቅድም ማስታወቂያ ስንለጥፍ ነበር እንደምታዩት። አሁን ደግሞ መቄዶንያ የመጣ መኪና፣ ለዛ ዓላማ የመጣ መኪና እያያችሁት ነው። ተመልከቱ። በጣም የሚያምር ይሄ ሁሉ ሰው ለዛ ህንፃ ነው የቆመው ማለት ነው። ከኋላ የምታዩት ህንፃ ይታያችኋል። እዛ ጋር የምታዩት ያን ህንፃ ከግብ አድርሶ በርካታ ሰዎችን ከወደን ላይ አንስቶ እንግዲህ ለመርዳት ነው ይሄ ሁሉ ነገር እየተደረገ ያለው። በሌላ ማህበር ያላችሁም እንደውም ሌላ የጉዞ ማህበር ያላችሁ ሰዎች ይህንን ቀና ነገር ተቀብላችሁ ሁላችሁም መጣችሁ እንድትረዱ ላለሁኝ። መቄዶንያ የሁላችንም ነው፣ ሁሉም ኢትዮጵያኖች ያሉበት ድርጅት ነው። ስለዚህ አሁን እዚህ ጋር የምታዩቸው አንጸባራቂ ልብሶ የምታዩቸው ወንድሞች የፓርኪንግ ስራና የማስታወቂያ የመለጠፍ ስራ እየሰሩ ነው የሚገኙት። በጣም ደስ የሚሉ በርካታ በጎ ፈቃደኞች አሉ። በጣም እንግዲህ የምችለውን አሳያችኋለሁ። እንግዲህ እኔ ካሜራ ገባልኝ ድረስ ማለት ነው። ስለዚህ የምታዩት ከዛ ከላይም ህንጻው ታያችኋል። ህንጻው ላይ ሁለተኛ ፎቅ ላይ በርካታ ፍኖተ ሕይወት የጉዞ ማህበርተኞች አሉ። ከዚህ ጋርም እንደዚሁ አሉ። ግቢው እንደዚሁ ሆኖ አያውቅም ማለት ነው። ስለዚህ እያንዳንዶቹን ኢንተርቪው አድርገናቸዋል፣ አይታችኋል። ስለዚህ አሁን ደግሞ ከውጭ ያለውን ነው እያሳያችኋለሁት። ከውጭ ደግሞ እንደዚሁ የኛ ልጆች የፓርኪንግ ስራ፣ ማስታወቂያ የመለጠፍ ስራ እየሰሩ ይገኛሉ። በጣም ደስ የሚል ነው። አብነት እንዴት ነህ? ሰላም። እና መቄዶንያን በሁሉ ነገር ማገዝ ትችላላችሁ። መጥቶ መጎብኘትም ትልቅ ነገር ነው። በጣም ትልቅ ነገር ነው። ስለዚህ መጣችሁ ጎብኙ ነው የምለው። ቁንጮ ብሎግ ደግሞ እያንዳንዱ መቄዶንያ ላይ የሚከሰቱትን የሚደረጉትን ነገሮች በሙሉ ሁሉንም እምነት የተከተለ ማለት ነው እያንዳንዱ እየቀረጸ የሚያሳያችሁ ቁንጮ ብሎግ ነው። እና እኔ ደግሞ ፓዊ ይባላለሁ። የምችሉትን ያህል የመጣችሁ አግዙ ላለሁ። መቄዶንያ የሚታገዝ ነው፣ የእናንተን እገዛ ሚሻ ነው። ትልቅ ድርጅት ነው። ስለዚህ ሁላችሁም ርብርብ አድርጉ። አሁን ደግሞ የቀጥታ ስርጭት በሰይፉ ኦን ኢቢኤስ
እየተካሄደ ያለው እዚሁ አዲስ አበባ መቄዶንያ አያት መድኃኔዓለም ጸበል ፊት ለፊት ከሚገኘው ዋናው ቅርንጫፍ ውስጥ ነው ማለት ነው። እዚህ ቅርንጫፍ ላይ የቀጥታ ስርጭት የተደረገ ነው። ዛሬ ከሰይፉ ኦን ኢቢኤስ አይደለም እየተደረገ ያለው። ስለዚህ የሰይፉ ኦን ኢቢኤስን መቄዶንያ የሚለውንም የዩቲዩብ ቻናል ሰብስክራይብ ያደረጋችሁ ደግሞ በቤታችሁ ሆናችሁ ማገዝ ትችላላችሁ ማለት ነው። ይህ ድርጅት የሚታገዝ የሚረዳ ድርጅት ነው። ስለዚህ ሁላችሁም እጃችሁን፣ አይናችሁን፣ ፊታችሁን ወደዚህ ማዞር አለባችሁ ማለት ነው። ባለፈ ደግሞ አሁንም ገና ፕሮግራሙ አላለቀም። ከላይቭ ጀርባ ያለውንም አሳያችኋለሁ ማለት ነው። እናንተ ብቻ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ለመላው ኦርቶዶክስ እምነት ተከታዮች ደግሞ ይደርስ ዘንድ ላይክ፣ ሼር ያደረጋችሁ ቪዲዮውን ጀምሩት። በጣም ደስ የሚል ቀን ነው እያሳለፍን የምንገኘው። ዛሬ ሰንበት ነው፣ እሁድ ቀን ነው። መቄዶንያን ሁላችሁም ማገዙ ላለሁኝ እኛም በሙያችን እያገዝን ነው። እግዚአብሔር ይስጥልን። አብረን እንቆያለን። አብራችሁ ነው። ስጋው አንድ ነው። ስጋ ነው፣ እግዚአብሔር ነው የፈጠረው። ነገር ግን የሚባረክበት መንገድ የሚታረድበት መንገድ በጣዖታት ስም የታረደ እንደማለት አድርገን ስለምናየው አንበላም። ስጋን ለይቶ መከልከል ግን የመጣው ከትንቢተ ዳንኤል ምዕራፍ 3 ነው። በነገራችን ላይ ትርጓሜያችን ላይ ይሄ ቃል በቃል አለ። አሁን ትንቢተ ዳንኤል ትርጓሜ ታትሟል፣ ታገኙታላችሁ። 3 ደቂቅ የባቢሎንን ስጋ አይበሉም ነበረ፣ ሌላውን ግን ይበሉ ነበረ። ስለዚህ በጣዖት ስም የታረደ ነው። ከዚያ ባሻገር ግን አንዳንድ አስጨናቂ ጊዜ አለ። ለምሳሌ በሀገራችን ታሪክ ረሃብ ተከስቶ የነበረበት ዘመናት አሉ እና ክርስቲያኖቹም ሙስሊሞቹም አንድ ላይ ተርበው የሚታረደው ነገር አንድ ነው እና እንደዚህ አይነት ነገር ሲከሰት ምን መደረግ ይችላል የሚለውን የቦሩ ሜዳው ታላቁ ሊቅ በረከታቸው ይደርብንና መምህር አካለ ወልድ ለዚህ የሰጡት ምላሽ በጣም ለሁል ጊዜም ያው መምህር አካለ ወልድ ብዙ አንድምታችን ላይ ያሉ አንዳንድ ለየት ያሉ ሀሳቦች ማብራሪያዎች የሳቸው አሉ። ልክ ያሁን የምስጢረ ሥላሴን ከጣት ጋር አመሳስሎ ያስተማሩበት በእግዚአብሔር ጣት እና እንደዚህ አይነት እና እሳቸው ምንድነው የተናገሩት? እነሱ ይረዱ እኛ ባርከን እንበላለን ብለዋል። እየሰማችሁ እነሱ ምን ይበሉ ይረዱት እኛ ባርከን እንበላለን ብለዋል። ይሄ ባርኮ መብላት የሚለው አስተሳሰብ በእንደዚህ አይነት ኤክሰፕሽናል በሆነ ጊዜ ይሆናል። ግን እየተጸየፈ እየተጠራጠረ ሰው እንዲበላ አይታዘዝም። መነሻው ግን መጽሐፍ ቅዱሳዊ ነው። ሰው ከህሊና አንጻር እውቀት ራሱ ኖሮት ምን ችግር አለው ብለህ ራሱ እንድትናገር መጽሐፍ ቅዱስ አይፈቅድልህም። በአንተ እውቀት የተነሳ ወንድምህ ለምን ይሰናከላል ብሎ ቅዱስ ጳውሎስ ስለዚህ ጉዳይ ስለ እንዲህ አይነት ለጣዖት የተሰዋውን ስለ መብላት ባወራበት አንቀጽ ነው ክርስቶስ የሞተለት ወንድም በአንተ እውቀት ምክንያት ለምን ይሰናከላል? ሰላም ዩቲዩብ እንግዲህ ጠዋት ጀምሮ በመቄዶንያ በጎ አድራጎት ማህበር ሲካሄድ የነበረው ይህ መንፈሳዊ ፕሮግራም አሁን ምሽት ላይ እንግዲህ ተጠናቋል። 12 ሰዓት ነው። አሁን እንግዲህ እዚሁ እንደምታዩት ከጀርባዬ ድንኳኑ እየተነሳ ነው የሚገኘው። እንደምታዩት በጣም ደስ ይል ነበረ። በጣም በርካቶቹ ድነትን ያገኙበት ነው። ብዙዎቹ ጎብኝተው አይተው በጣም ተደንቀው ነው እንትን ያሉትና ሁላችሁም እንግዲህ እንደዚህ አይነት ማህበር ያላችሁ ሰዎች መጣችሁ እንደዚህ አይነት ፕሮግራም አድርጉ ነው የሚል መልእክቴ ነው ማለት ነው። ስለዚህ ሁላችሁም ይህንን ቪዲዮ ደግሞ ሼር ላይክ እያደረጋችሁ ለመላው ኦርቶዶክስ እምነት ተከታዮች ደግሞ አድርሱልን። በጣም ደስ ይል ነበረ። ከዚህ ባለፈ ደግሞ መቄዶንያን ለማገዝ የምትሹ መጣችሁ መጎብኘቱም አንድ ነገር ሆኖ ሳለ ደግሞ አሁን መቄዶንያን ለማገዝ ደግሞ በቀጥታ ስርጭት ሰይፉ ኦን ኢቢኤስ ላይ እና የመቄዶንያ ዩቲዩብ ቻናል ላይ እየተላለፈ የሚገኝ የገቢ ማሰባሰቢያ አለ። በዚህ ገቢ ማሰባሰቢያ ላይ ደግሞ ሁላችሁም የበኩላችሁን ማገዝ ትችላላችሁ። በገንዘብ ደግሞ ማገዝ የማትችሉ ካላችሁ ደግሞ ቪዲዮውን እንግዲህ በማየትና ላይክ ሼር ኮሜንት በማድረግ ደግሞ ለመላው ሰው እንዲደርስ ማድረግም አንድ እገዛ ስለሆነ ሁላችሁም እንግዲህ አደራ የምንላችሁ ይሆናል ማለት ነው። እንግዲህ መጣችሁ ስለጎበኛችሁን፣ ስላያችሁን፣ ስለረዳችሁን በጣም እናመሰግናለን። ደስ ይል ነበር። ይሄን ይመስል ነበረ ኢንትሮ ብሎግ። እንግዲህ በሌላ ፕሮግራም እስከምንገናኝ